ይሄ ቃል ሲገኝ እዚህ ቦታ የጽጌረዳ ብቻ ነው ብላችሁ አታስቡ። ሊሆን ይችላል። ሁለቱም በራሳቸው ይተማመናሉ። አንቺ ነሽ ምን ታረጠ ብቻ እንደዚህ ቤት ማረግ ወሬ ብቻ አንቺ ነሽ ፍቅረኛ ያለሽ አንቺ ነሽ። ሲቀጥል ደግሞ እየተመምሽ የተለየ ባህል እያመጣሽ ነው። ስለዚህ ሴት ልጅ እንደዚህ ነገር ካመጣች አርግዛ ነው አለቀ። ምንም አንቺ ነገር የለም። አላረግም እንደዚህ ስተት አልሳሳትም። በሳሳት ደግሞ አውቃለሁ ራሴ ምን ሰዓት ምን እንዳደረኩኝ ምን ሰዓት ምን እንዳደረኩኝ ከሆነ ነው በቃ እግዚአብሔር ያመጣው። እኔ ምንም አላረኩም ችግራችሁ አርግን ችግር ለማንሽ አርግሻለሁ ብዬ ነው አንቺ ወደሽ እንደዚህ ነው ይወጣል እኮ ለማን ወይ ማለት ምን ማለት ነው? ያብራችሁ ነው ለዛንተን ታፍሪበታለሽ ራስሽ እኔ አዎ ከዳሽናል እየጽገየ ካልሽን እኮ ነው። ለምን እንደምትረጁ ይሄ ነው መከጀው አላረገስኩም ብለሽ አላረገስኩም ታዲያ ይሄ ማን ነው? ጽጌ እሺ የማን ነው? ሰላም እንዲናችሁ ውድ ቤተሰቦቻችሁ አላችሁ ሆይ? አለን ጋይስ እንዴት ናችሁ? የለችም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቻችን እኛ ተመልሰን መጥተንላችኋል። ይሄንን ፋሚሊ በፕራንክ በጣም በተደጋጋሚ ጊዜ እንደምትጠብቁት እንደምትናፍቁት ተስፋ እናደርጋለን። እንግዲህ ጠፋችሁ ስትሉ የነበራችሁ ሰዎች ዛሬ ደግሞ ሰይጣን ከዳቢሎስ መለስ ያለ ፕራንክ እንዳችሁ መተናል። ይሄ ፕራንክ ህብረተሰቡን ቁም ነገር የሚያስጨብጥና እያዋዛ ደግሞ የሚያዝናና ነው የሚያስተምር አጂ ምን አባሽ ነው ሮቦት ነው ማለት እንደዚህ። እሺ ጋይስ አንቺን ነው መሬቱ ቀጣይ አንቺን ነው የምንጨት እንዴት ናችሁ? እንትን 4G 5G አላ እኛ 5G ላይ እሷ 1G ጋይስ እና እንዴት ናችሁ? ሁሉ ሰላም ነው ወይ? ምን አዲስ ነገር? እኛ ጋር በጣም ብዙ አዲስ ነገሮች አሉ። ግስ ለእናንተ ላይ ቤተሰቦቻችን የምናስተላልፈው ወደፊት ነው ቀስ እያለ ከተብላላ በኋላ ግን እናንተ ምን ላይ እንደሆናችሁ ኮሜንት ላይ አስቀምጡልን። እስከዛ ድረስ የጠፋንበት ምክንያት እያንዳንዱ ምን እንደተፈጠረ እንደዚህ አስቀምጡልን። ግምታችሁን አስቀምጡ ጋይስ። እሺ ጋይስ ዛሬ እንግዲህ ወደ ዛሬው ፕሮግራማችን ስንመለስ ማለት ነው በጣም ስልት ያለ እጥር ምጥን ያለች በጣም ቆንጆ ሆነች። እኔ ቃል የለኝም ይሄን ፕራንክ ሳስበው ቃል የለኝም። የራሱ ስለሆነ ነው ቃል ያጠረው እንጂ ምንም አዲስ ነገር የለውም ጋይስ። አይ አይደለም፣ ይሄ ከተለመደ ወጣ ያለ ፕራንክ ነው። በጣም የሚያስጨንቅና ምክንያታዊ የሆነ ፕራንክ ነው። ምክንያታዊ የሆነ ፕራንክ ነው። ምክንያታዊ ስትል አራራው ስትል ምክንያታዊ የሆነ የሚያሳምን ነው። እኔ ይሄ ፕራንክ ቀርቶ እንዳታምን ነው የምፈራው። ቶሎ በሉ ያንቺ ነው እንዴ? አይዞሽ አንቺም እንደዛው ነሽ እንዴ? ያንቺ ነው። ሰሞኑን ትንሽ ነገር እያየሁብሽ ነው ማለት። አዎ ጋይስ ቤታችን ያሉ ሴቶች እንዳለ ትንሽ እንትን ይላሉ። የምግብ ፍላጎታቸው ቀንሷል፣ ያቅለሸልሻቸዋል። በጣም ብዙ ምልክቶች እያየን ነው እና ለእሱም ደግሞ ውስጥ ድረስ ገብተን ለማጣራት ሞክረናል። በመጨረሻም የሆነ ምንጭ አይተናል እና እግዚአብሔር ይመስገን ድካማችን መና አልቀረም። ውስጥ ድረስ ማጣራት ግን በጣም ከባድ ነው። በለጠ ያለ ደግሞ ተለየብኝ። አዎ እና በጣም ብዙ መስዋዕትነት ከፍለናል ይሄንን ነገር ለማወቅ። ወደ ዛሬው መርሃ ግብራችን ስንገባ ማለት ነው ፕራንክ ተደራጊዋ ማናት? ጽጌረዳ በቀለ ናት። እንግዲህ ጽጌረዳ በቀለ በነገራችሁ ላይ የጨጓራ በሽታ የሚያንገላታት አንድ እንስት ናት። በጣም ነው ወደ ላይ የሚላት፣ በጣም ነው በቃ የምትታመመው ምናምን። አንዴ ተልባ ትላለች፣ አንዴ ፓፓያ ትላለች፣ አንዴ ምናምን። ቤታችን አስቤዛ ውስጥ ተልባ እንደ አንድ ተልባና ፓፓያ ገብቷል። ባስ ይሄ እንዳይበላ ይላል። እንዳስበይው ማርታ ጋሪ ጎና ረክበለት በለጠ ተቀበያች እንዳትበለው። እሺ ጋይስ አሁን ወደ ዋናው ዓላማችን ስንገባ ማለት ነው ምንድን ነው ያሰብኩት? ይሄ ምንድነው የምታውቁታላችሁ? ምንድነው ሲና አይታውቃል? አረግሽ ማያግዝሽ ሁለታው ግን ጽጌረዳ ያረገዘችው ጋይስ ይሄንን ፕራንክ ሳስብ በጣም ብዙ ቀን የወሰደብኝ በጣም ነው እንትን ያልኩት። ይሄንን እቃ ስገዛ ራሱ ፋርማሲስቷ በዚህ እድሜው አስረግዞ ነው ያለች መሰለኝ። አይደለም ይሄ ባሴ የበታችነት እንዲሰማ እኮ እንደማረግ ባላ። ኧረ ቆይ ስልሽ ምንድነው ፕራንኩ መሰላችሁ? ይሄ ትክክለኛ እርጉዝ ሴት ፈልጌ አስነክሬ ያመጣሁት። ስለዚህ ትናንትና ነው እንደዚህ ያስደረኩት። የሚገርማችሁ ግን ጓንት ማድረግ ነበረብኝ እንዴ? ችግር የለውም። በርግጥ የቅርብ ሰው ነው አንተ ስለሆንክ ያስረገዝኩት የኔ ልጅ ስለሆነ እንደዚህ ይሄ ሚስቴ ስለሆነ ችግር የለውም። እና ጋይስ ምንድነው ዛሬ የምናደርገው መሰላችሁ? ጽጌ ያው ያማታል
እና ብራራላችሁ አብረው ይዩት። ፍራንኩን አብራችሁ ታይታላችሁ? አዎ ፍራንኩን አብረው ለምን ይነገራችሁ? አዎ አታውሩ እንዴ? ልክ እኮ አንተ ለምን ልጅቷ የምታመንጭጭቃት እንዴ? እሷ እንድታመን እንድትደነግጥ ነው ነገር ካላደረጋት ትስቅብናለች። ስለዚህ ስናወራት ምናምን ነገር ሲሪየስ እናድርገው በቃ። ያው እንደዚህ በጣም ብዙ ጊዜ አይተን እየጣልን ነው። አዎ ብቻ እያየን ነው ምናምን ነገር። ስሙም ደግሞ በጣም ብዙ ነገር ስለዚህ ብዙ አታወራዛ ነገር ትታመማለች ምናምን ነገር። ስለዚህ ወደ መኮሳተሩ ምናምን ነገር ካልገባ ቀልድ ታደርገዋለች። በጣም ብዙ ጊዜ እያገኘ እየጣልን ነውና ኮስተር ብለን በቃ እናሳምናት። በቃ የተፈጠረ ነገር ካለ ማለት ነው እንዳታገጫች ገጣጣ ማለት ነው የሚያደርግልሽ ዛሬ እኔ የምልሽ ጽጌ ደህና ነሽ? ማታ ሰላም ነው? ምንም አላመመሽም? ፊትሽ ያብጣል እግርሽ ምናምን ምንድን ነው የምትበይው? ምን አትመርጭም እኮ አንቺ። ምን አገባህ እንዴ? እንዴት ምን አገባህ? ተከታመምሽ? አይ አንድ ላይ ስንኖር ብንተሳሰብ ይሄ ነው ጽጌ። ለምንድን ነው ታውቃላችሁ? እሺ እናታችን ልትነግሪኝ የምትፈልጊው ነገር ምናምን አለ እንዴ? ቁም ነገር ስጆት ታድባይ ምን ያመመሽ ነገር ካለ የተፈጠረ አዲስ ነገር ካለ ምናምን ደህና ነኝ ፍቅር። ምን ነገሩ ሰጁ ጽጌ ያትቀልጂ አባሽ አባ ታዲያ አንተ ተወራለ ቁም ነገር እናወራሽ እኮ ነው የምር ነው እኮ ምንድን ነው ቁም ነገር? ምን ሆነሽ ነው ነገር ምንም አልኩ። ያመመሽ ነው ለምንድን ነው ያመመሽ ነው ለምንድን ነው? ኧረ እኔ አውቄ ነው እግዚአብሔር ነው አውቄ ነው አላመመኝ። እንዴ ታዲያ ምናምን የምትጠጪው ለምንድን ነው? ተልባ ደግሞ ጥሩ አይደለም በነገር ወደ ላይ ሲልሽ ነበር ተደምልሽ መቼ ነው ያለ እንዴ? ሰሞኑን በጣም ወደ ላይ እየሄድሽ ነበር እንዴ? አልነበረም ኧረ እባክሽ አንቺ ለሊት ሁሉ እየተነሳሽ ወደ ላይ ሲልሽ እየሰማንሽ አይደል? አይመስልም ያምሽ እንዴት ምን ሰው ነገር እኮ ነው የምናየው ነገር ነው እኮ ጨጓራዬን ያመመኝ ቀን ነው የሆነ ቀን። ከዛ ውጭ እኮ የለም እኮ ታዲያ በየቀኑ እኮ የለም። ወደ ላይ ስትሽ ያየልሽ አንደኛሽ ትስገኝ እኮ ጓደኛሞች ነን። ኧረ እኔ ቢያመኝ እነግራቸዋለሁ። በዚህ ላይ ደግሞ ይሄን ያህል የሚያሳስብ ነገር አለ። ቢያመኝ እናገራለሁ አለቀ። እና አንቺ የሚያሳስብ ማላመመሽ? ኧረ እኔ ጨጓራዬን ነበር ያመመኝ። ተረባ እየጠጣሁ ነው እድሜ የስመኝን እድሜ ያፈስ ያርግልኝ እያልኩ ተረባዬን እየጠጣሁ ጉድ እና ሌላ ምን ነገር ረግፎ አለቀ በድብር ማለት አሪም ያስባል። ጽጌ እኮ ሳይሆን ሌላ የምትነግሪኝ ነገር ካለ ንገሪኝ ብለኝ። ኧረ መድኃኒዓለም ብዬ ቁም ነገር አሁን እኛ እንደዚህ ተሰብስበን መተን ስለጠየቀሽ ነው። ከቀልድ አድርገሽ ነው ቁም ነገር የምትነግሪኝ ነገር ካለ ንገሪኝ በቃ። ከአንቺ ማለት ያው ጓደኞችሽ ነን፣ ምንም ቢፈጠር ችግር የለውም። ገብቶሻል? ምንም ያለ ነገር ነው። ወጣቶች ነን። አንቺ ጋርም ሊመጣ ይችላል፣ እኛ ጋርም ሊያጋጥም ይችላል። ምንድን ነው የሚያጋጥመው? አይ ደህና ነኝ ማሮች፣ ተሽሎኛል። ደህና ነኝ። ጨጓራዬን ነበር የሚያመኝ። አሁን እሺ ደህና ከሆንሽ ለምንድን ነው ለሊት እየሮጥሽ የምትገቢው? ኧረ እኔ መቼ ነው ውጭ የገባሁት? ጽጌኛ እየሰማንሽ ነው። ችግር የለውም። እሺ ተይው። እኛ አሁን አልሰማንሽም ይሁንና ግን አንቺ መናገር የምትፈልጊው ነገር ላይ እኛ ሳናስገድድሽ በፊት እኔ ትነግሪናለሽ ብዬ ነው ዝም ያልኩሽ። እራስሽ ምንድን ነው የምነግራችሁ? አልታመምኩም። ብታመም እናገራለሁ። ብታመምም በዚህ ልክ የሚያሳስብ ነገር አይደለም። ከታመምኩም እንጂ እታከማለሁ። ለቀ ምንም እኮ ይሄን ያህል በቁም ነገር የምትይዙት ነገር አይደለም። ይሄ ደግሞ የሚደበቅ ነገር አይደለም። ቀን ሲሆን የሚታወቅ ነገር ነው። የሚታይ ነገር ምንድን ነው የምትሉኝ እኮ? ስሙዬ የምታውቂው ነገር ካለ ስሙ። አሁን እኔ ማለት ነው ትናንትና ምናምን ነገር ከስሙ ጋር ስናወራ አይ ምናምን አለችና እኔ እሷን ማስጨነቅ አልፈለኩኝም። ገባሽ? ከእሷ ጋር የሚያወራብሽ ነገር ስለሆነ ከራስሽ ቢሆን ደስ ይላታል። እሷም ራሷ አንቺ ልትነግሪኝ ብላ ነው ዝም ያለችው እንጂ እኔ የሆነ ነገር ሳወራት በቃ ከስሙም የሆነ ነገር እንዳለ ገብቶኛል። እና አንቺ መናገር የምትፈልጊው ነገር ካለ ወይም ደግሞ ጊዜ እንድንሰጥሽ ፈልገሽ ከሆነ
ጊዜን ንስጥሽ ያጋጥማል ደግሞ ኧረ ምንም ነገር የለም ብሏችሁ ታስጨንቁኝ። ምንም ነገር የለም አላመመኝም። ይኸውልሽ አሁን ማለት ነው ጽጌ ይሄንን ነገር እዩ ጽጌ እኔ ነገር ልትገኝ ምን ችግር አለው ማለት እንደዚህ አይነት ነገር ቢፈጠር ምን ችግር አለ? ምንም ችግር አለው ሳይሆን እኔ ልጅም እኮ ይሄን ብቻሽን እንዴት ቼክ ታደርጊያለሽ? እስኪ እንደዚህ አይነት ነገር ሲፈጠር እንዴት ማለት ድንጋጤሽ ራሱ እንዴት ለኛ አልተነገረንም? በጣም ይገርመኝ ነው። ስንት ጊዜ ሆነሽ? ምኑ ከልቤ ነው ማለት እኔ ይሄ የማን ነው? የማን ነው? ይሄ የት አገኛችሁት? እኔ ማለት ነው 2 ቀን ምናምን ነገር አግኝተን ስመኝን ጠየኳት። ምን ብለሽ የማን ነው ብዬ ነው 2 ቀን እዚህ ቤት ተገኘ። ማን ነው ታዲያ? ማርታ ጽጌ በቃ አሁን እኮ አስቀልጂ ማስመሰለኝ ያው ማርታ እንደዚህ ልትያታችም አንቺ ግን 2-3 ቼክ አድርገሽ እንደሆነ እኔ አላረኩም። አሁን ጽጌ ሁሉንም ነገር በቀልድ አትሰጁ። በቃ እኛ የልጅ 2 ቀን ምናምን ነገር አይቻለሁ። እኔ ከማስጨንቅሽ ብዬ ነው ዝም ያልኩሽ። ስመኝንም ትናንትና ምናምን ስጠይቃት ጫፍጫ የሆነ ማለት በደንብ ማውራት አልፈለገችም። ከአንቺ ይምጣ ብለን እኔ ደግሞ ትነግሪኛለሽ ብዬ ጠበቅኩሽ። ዝም አልሽ። በቃ አሁን እኮ እንድትጨናነቂ አይደለም እንድትጨናነቂ ሲጀመር ባረግዝም ምንም እናንተ ምንድነው ቢነገራችሁ ባይነገራችሁ ጓደኞች ቢነገራችሁ ባይናገራችሁ ነው ህይወት ላይ ትቆጡኛላችሁ ብዬ አስቤ ነው። ታዲያ ለምን ደበቅሽ? አንቺ እኔ አይደለም እና እሺ ማን ነው ጽጌ? እኔ ምን አውቃለሁ? ለኛ ባስነግሪ እንኳን ለአብስራት እናገር ምንድነው እንደዚህ መደበቅ? ተረጋግጦ ምን ያረገዝኩት አላረገዝኩ እንዴት ነው ማረግዘው? እንዴት ነው ማረግዘው ማለት ታዲያ ይሄ ማን ነው? ሲቀጥል ደግሞ ሰሞኑን የምታሳዩ ነገር በሙሉ እኔ በቃ ገብቶኛል። ስለዚህ እኮ ባህሪሽ ሆርሞን ተቀያይሯል። በጣም ብዙ ነገር ትያለሽ። ግን ይሄ ነገር አንደኛ አደግሽን አይደለም ስናገኘው ከዚህ በፊትም አግኝታን ስሙን ጥላለች። እኛም ማለት ማስጨነቅ አልፈለግንም። ግን አንቺ ቀድመሽ ወስነሽ መሆን ያለበት ነገር ይሄ ቀልድ አይደለም። እየመጣ ያለው ነገር ገብቶሻል። የሰው ነፍስ ነው ያለው። ዝም ብሎ ለመኖር እኮ አይደለም ማለት ነው። እንድታማክሪኝ የሆነ ነገር ሲደረግ እንትን እንዲባል ነው። አንቺ ይሄን ሁሉ አመት ይሄን ሁሉ ወር ለምትደብቂናለሽ? እኔ አልደበኩም። ይሄ ምን አይደለም። እኔ ምንም እንደዚህ ነገር የለም። ጨጓራዬ ነበር የሚያመኝ ተልባ ጨጓራሽ ምን በምን አወቅሽ ነው? እና ደግሞ ለምን ሞከርሽ? ጨጓራሽን አልሞከርኩም። ይሄ አይደለም። በለጠ ማን ሌላ ያደርጋል? ቤዛ ሌላ ምን አያረጉም? ምን ነገርና እንጂ ስሙ የሆነ ነገር አይልሽ ሁሌ አንቺ ቀድመሽ ጧጧት ነው አይደለም የምትነሹ ከኛ ስመኝን የሆነ ነገር ስጠይቃት ጽጌ ጋር ምን ምናምን አምሰት አይ ምናምን አለች። ብቻ እኔ አራስሽ ልታወሪ ይፈልጋል ነው ስመኝ እንደምን ነገር ስሙዬ አሁን ጧጧት እነሳለሁ። ተነስች ምን የተለየ ነገር አይተሻላች? አይ ተይው አሁን እኮ እንትን ሳይሆን ሰው ነገር ታውቃለሽ። በቃ ገብቷታል ጽጌ ከኛ ከፍ ያለ ነገር ታውቃለሽ። ቢያንስ ወልዳለች ስሜቶችሽን ተረድታሻለች። በቃ ገባሽ? ያ ነገር የተፈጠረበት ምክንያት ስሜቶችሽን የምታረጊውን ነገር የሚያምሽን የሚያቅለሽልሽ ምናምን ተረድታሻለች እሷ። እኛ እንኳን ባለዳሽ ነው ስሙዬ ንገሪያቸው እንዳላመመኝ ንገሪያቸው። ጧጧት እንደዚህ እሷ ነው ማለት ነው ምግብ ሲሰራ ሊካደለሽ ጽኩ ይሆንሽ ወጥተሽ ምናምን ደሳይልሽ እኔ ታዲያ ብዙ ነገር እያለ ለምንድን ነው እኔ እኮ ሰው የተኛነሽ አሁን እንደዚህ የተለየ ነገር አይተሽብኛል። አሁን እኔ ምግብ ሲሰራ እንደዚህ እንጀራ ሲጋገር ምናምን አንቺ ምንድን ለምን መደባበቅ የፈለግሽው? በቃ ተይው በቃ ወደ መፍትሄው አይሻልም? ወደ መፍትሄው አይሻልም? በኩ በለጠ እንዴ ከሆነም ይሁን ተስ ምንሽ ነው አንቺ እንዴ እንትን የምትይው? እንዴ የተፈጠረው ነገር እኮ ተፈጥሯል። ግን ከኛ የሚደበቅ ነገር አይደለም። ልታሳምኝ ነው እንዴ? እኮ ነው አይደለም። ለምንድን ነው የደበቅሽው? ነው ያልገባኝም። እኔ አልደበቅኩም። ያለ ባህሪሽ የሌለብሽን አሁን እንደዚህ ነገር ይሄ እኮ በጣም ትልቅ ነገር እኮ ነው ጽጌ። እኮ ቀልድ አይደለም እኮ ሲጀመር ስትሞክሪ ራሱ ማወቅ ነበረብን። እኛ እንደዚህ ነገር ጥርጣሬ ውስጥ ራሱ ስትገቢ ማወቅ ነበረብን። እኔ እንደዚህ እስኪሆን ድረስ ሳና ደግሞ ደስታ ነው የሚገባው። አንድ ላይ በጣም ደስ የሚል ነገር ነው። ምንም እኮ ኖርማል እኮ እንጂ እንደ ቀልድ እኮ እንትን ያልሽ ይደባበቅሽ ሆድሽ እንደሆነ መጨረሻ ላይ ያስታውቃልና አትጨናነቂ። ኖርማል ነው። እና ደግሞ እኛ እንደዚህ ብትነግሪኝ ደግሞ ደስ ይላል ነበር። እኔ በመጀመሪያ ደረጃ አላረገዝኩም፣ ቼክም አላረኩምም። እንደዛ የሚፈጠርበት ማጋጣሚ የለም። እርግጠኛ ሆኜና በኮንፊደንስ ነው የምነግራችሁ። ሲቀጥል ደግሞ ምንም የሚያደባበቅ ነገር የለም። እንኳን ለእናንተ አይደለም ለቤተሰቦቼም አልደበቃቸውም።
እንዴ ምን ስለተፈጠረ ነው? ሁለቴ ሶስቴ ለምንድን ነው ታዲያ? አላረኩም። ፍቅረኛ ያለው ማን አለ ካንቺ ውጭ እኮ እንዴ? ማንሽ ምንድን ነው ልቀይ ጽጌ ለሺ ማን ሰማኝ። በምን አጋጣሚ ነው ይሄ ዕቃ እዚህ ቤት የገባው? ንገሪ። እውነት እኔ አላውቅም። ይሄ ዕቃ ሰማኝ በምን ታውቃለች? እኛ ምን ውስጥ ነው ቆሻሻ ስትልማ ሁሌ 2 ቀን 3 ቀን አገኘን፣ 2 ቀን 3 ቀን ተጣለ። ይሄኛው ደግሞ ስናየው በቃ ለምን ብለን ጠየቅን። እኛው እንደውም ኬክ ይዘን እንትን በል ምናምን ብለን ነበረ። ኬክ ትቁረስ ምናምን ብለን ግን እርግጠኛ ነን። እኔ ያዋራኝ ነገር አለ። እርግጠኛ ማለት እንትን አልሆንኩም፣ ግን የሆነ ከላይ እየነገረኝ ነገር አለ። እሱ ደስተኛ ነው ባለው ነገርና በማርገዜ ደስተኛ ነው። መቼ አርግዢ ነው ደስተኛ የሚሆነው? መቼ ምን ተፈጥሮ ነው? ሰገደስ ከመጀመሪያው ግግምልሽ ምትክጂ? አረ በገብርኤል ምናችሁ እናንተ? አረ እንዴ እመቤቴ በጣም ሌላ ነገር ውስጥ ከተታችሁኝ። እንዴት እኔ ምንም ማውቀው ነገር የለም ማለት ነው። ምንም ነገር የለም። እሺ ነገር ከየት መጣሽ? ጋርሽ ካልሆነሽ ከየት መጣሽ? እሺ ካልሆነ እኔ ሳራ ጋር ይተሽኛል። ቼክ ሳራ ጋር ደስ ይለኝ ነበረ። በቃ አብራንሽ ብንሆን አጠገብሽ ብንሆን ነው ደስ ይለኝ ነበር ማለት እንትን የምትይ ከሆነ ደግሞ ተመርመሪ። እንደዚህ የሚያስደርስ እርግጠኛ ከሆንሽ እኛን ካልደበቅሽን ሌላ ይምጣና ሲተመርመሪ። ሲቀጥል ደግሞ የሚታየው ነገር ያሳምናል። ይኸው ስመኝ እኮ እያየች ነው አይደል እንዴ? ባህሪሽን እያየች ነው። ስሜት የተለየ ነገር አይተሻልሰሙ። እኔ አሁን አርግዛለች ታስቢያለሽ አንቺ? ለምን አታረግሽ? ማደረሽ ምን ከሷ ደግሞ ከኛ በተሻለ ደግሞ እሷ የምታውቅ ነገር ስልሽ የሆነ ነገር ታውቃለች። ኖርማል እኮ ነው። እኔ እኮ መደባበቁ ይሄ መጨናነቁ አልገባኝም። ደስ የሚል ነገር እኔ ደግሞ መናገር የሆነ ቀን ጠብቀሽ ነው። ጭራሽ ደግሞ እንደዚህ ግግም ሲሪየስ አልሆነም። እናንተ ተሳስታችሁ ነው። እኔ ራሴን አውቃለሁ። እንደዚህ አይነት ሪሌሽንሽፕ የለኝም። እዛ የሚያደርስ ሪሌሽንሽፕ ስለሌለኝ እንዳላረኩ ደግሞ እርግጠኛ ነኝ። ይሄ ነገር እኮ ለመፈጠር እኮ ሌላ ነገር ይሄን ያህል ሪሌሽንሽፕ ምናምን አያስፈልግም። እኔ የማውቀው ያለሁበት ሪሌሽንሽፕ አይሆንም። እንደዚህ አይነት ነገር አይፈጠርም። ከፈለጋችሁ እኔ በዚህ ልክ የማታምኑኝ ከሆነ ሌላ ቴስት አምጡ፣ ቴስት መደረግ ይችላል። እንደዛ እርግጠኛ ነሽ? በራስ ተማምኝ? አዎ በጣም እርግጠኛ ነኝ። ይዘራ እንዴ በዚህ ልክ ለምን ትገግሚያለሽ? እኛ ኮቶች ነው ጽጌ ሄዳ ምን ችግር አለ? አርገን ችግር አለ ለማንሽ አርገሻለሁ ብዬ ነው አንቺ ወልሽ እንደዚህ ነው ይወጣል እኮ ለምን ወይ ማለት ምን ማለት ነው? ያብራችሁ ነው ለዛንተን ታፍሪበታለሽ ራስሽ። እኔ አዎ ከዳሽናል ጽጌ የካልሽን እኮ ነው። ለምን እንደምትልጁ ይሄ ነው ምክንያት። አላረገዝኩም ብለሽ አላረገዝኩም ስላለ ይሄ ማን ነው? እሺ ጽጌ እሺ የማን ነው? በቃ እዚህ ቤት በቃ እኔ በቃ እንደዚህ ማለት ፍቅረኛ ያለሽ ታዲያ ማን አለ? ማን አለ ፍቅረኛ ያለው? ቆይ አንቺ ፍቅረኛ ያለሽ? እኔ ፍቅረኛ ቢኖር በዛ ላይ አልደረስም። በዛ ላይ ደግሞ እርግዝና ነገር ለመፈጠር የትም ደረጃ ሳይሆን አብሮ መተኛት ያስፈልጋል። አብሮ የመተኛት ደረጃ ያሰማው የነገረኝ ነገር አለ። ምን ብሎ ነገረኝ? ነግሮኛል። ምን ብሎ ነገረኝ? በቃ ይሄ እንዲፈጠር የተደረገ ነገር አለ። ታዲያ እሺ ለምን ተገኘ? እኛ ቤት ለምን ተገኘ? በቃ ማለት አዎ በቃ እኮ ነው። ለራስሽ ብለን እንትን ባልሽ ነው እንዴ? የራስሽ ጉዳይ ስትፈልጊ ለምን ኃጢአት እኮ አይደለም እኮ የሰራሽው እንዴ? ምንድን ኃጢአትም ቢሆንም ባይሆንም ምንም አላረኩም። ጭራሽ ደግሞ ተነፋለ እንዴ? ባረግስ አርግጃ እሱን እኮ ከኛ በደበቁ ነው እንጂ እኛ አሳድገው እንዴ ምንድን ነው የምትሉኝ? እኔ ምንም በቃ ምንም ነገር የለም እኮ። አሁን ሌላ ይዛራ ሌላ ይገዛ ትሞክሪያለሽ። እዚሁ ፊታችሁ ልጅ ነው ፊታችሁ ሻልቼ ልሞክር። ችግር የለውም ፊታችሁ አየሽ። ምንድን ነው ምን እናውቃለን? ምንም ታውቀው ሌላ ይምጣና ፊታችን ትሞክሪያለሽ። ትተማመኛለሽ በራስሽ? አዎ በጣም ተማመናለሁ። ይምጣው እንዴ እኮ ግን በምን እናውቃለን? ወይ ብትቀይሪ በዚህ ላይፍ አርግዤበት። ኧረ ተወኝ በእናትህ እኮ አዋሪና ይንታዩ እኮ ምን አላረገዝኩም። በለጠ ይምጣና ፊት ለፊታችን ትታያለሽ። ትሞክሪያለሽ ወይ? አዎ ሞክራለሁ። ማርያም በይ አረ ለማስተካከል ያለብሽ ነገር ከወዲሁ አስተካኪ። አሁን ይሄ ነገር ታውቋል አይደለ? ቤተሰብ ይለጋ ሽማግሌ የሚላክ ከሆነ ሽማግሌ ይላክ። አንቺ ራቅ ብለሽ አስቢኝ። የገባሽበት ነገር ቀላል አይደለም። አያስታውቅም። ስለዚህ እኔ ነገር እስቲ አሁን ፍቱ በቃ የመፍታት አንቺ ራስሽ ፍቺ እንጂ እንደምትለው ከማጋራ ማረግዘው። ኧረ እኔ አላረግዘው እናቴ እንዲያቸምሻል እንደምን ሽግግም ጸጋ እኮ ነው።
ራሴን አውቃለሁ። አላረግዝም እርግጠኛ ነኝ። እንዴ ቢያንስ እኮ አንቺ እኔ እንግዲህ ታውቃላችሁ አይደለ? ሄዳችሁ እንኳን ከቀረ በስንት ጊዜ ነው አይደለ እርግዝና ሊፈጠር የሚችለው? ምንም ነገር አላረኩም። አንደኛ ምንም ነገር አላረኩም እና ምንም ነገር ሳታረጊ በዚህ ልክ ልትታመናችም ጨጓራ አንቺ በማሰብ ነው እንጂ ሌላ ነገር አይደለም። ጨጓራ ይዳበበ ይበለጥ ይሄ ቃፍ ሲገኝ እዚህ ቦታ የጽጌረዳ ብቻ ነው ብላችሁ አታስቡ። እና የማን ሊሆን ይችላል? ሁለቱም በራሳቸው ይተማመናሉ። አንቺ ነሽ ምን ታረጠ ብቻ እንደዚህ ቤት ማረግ አንቺ ነሽ ፍቅረኛ ያለሽ አንቺ ነሽ። ሲቀጥል ደግሞ የተመምሽ የተለየ ባህል እያመጣሽ ነው። ስለዚህ ሴት ልጅ እንደዚህ ነገር ካመጣች አርግዛ ነው አለቀ። ምንም አንቺ ነገር የለም። የተለየ ነገር አላመጣሁም። ቤዛ በእናትሽ አታስጨንቂ። የተለየ ነገር አመጣሽ ነው ስመኝ በሰከረች ጽጌረዳ ዛሬ ስመኝ ራሱ ደህና ነበርሽ። እንዳውም በስነ ስርዓት ስታወሪኝ ነበር እንዴ? ታዲያ ምን ማውራትና አንቺ እንድትነግሪኝ ብላ እኮ ነው እሷ ያልተናገረች። የሌለችና መልክ ቶሎ ይከፋሻል። ቶሎ ምግብሽ ሰጥሽ ወረዘት ግብ ትሄጃለሽ እኮ ሺሻትሽ አምሻል ምንም ነገር አላወራኝ። እኛ እንደዚህ እናለን እንዴ? ይሄ ነገር እኮ ያሁን ሳይሆን እያገኘው እጠላለሁ አለች እኮ መጀመሪያ አገኛችሁ እንዴ እናንተም? እኔ እኮ ከዚህ በፊት አግኝቼ ዝም ብዬ እንትን እያልኩት ነው ምናምን አለች። አላረግም እንደዛ ይስተት አልሳሳትም። ብሳሳትም ደግሞ አውቃለሁ ራሴ ምን ሰዓት ምን እንዳደረኩኝ ምን ሰዓት ምን እንዳደረኩኝ ከሆነ ነው በቃ እግዚአብሔር ያመጣው። እኔ ምንም አላረኩም ችግር በለጠ እንዴ ምናችሁ አላረኩም። እኔ አላረኩም እንዴ እኔ ነኝ የማውቀው አይደል? አይንሽን በጨዋታ ጠበሽ ከኛ ጋር ብትከራከራች አላረኩም። ቆይ አዙራ ጥፋችሁ። እሺ የማን ነው? የማን ነው? ሳራ ጋር የተሽኛል። የማን ነው? ከዛሬ ወር በፊት ምን አስደነገጠሽ? አይ አንቺ አለኛ ምን አስደነገጠሽ? የማን ነው? ጽጌ የማን ነው? የማን ነው? የማርታ ነው አትይኝ ወይ የኔ አትይኝ? አሁን ካለፈ በኋላ እኔ የኔ ነው ስለምን ነው የምትሉት? አይ አንተ በዚህ ልክ ለኔ ኮንፊደንስ የኛ ብዙ ምንልበት ምክንያት አለ። እኔ ብዙ ምንልበት ምክንያት ፍቅረኛ ስላለኝ ገና ለገና ፍቅረኛ ስላለኝ ጽጌረዳ አርጋና እኮ ደስ የሚል ነገር ነው። በጣም ደስ የሚል ነገር እኮ ነው። ይሄ እድሜሽ ነው እንደኛ እኛ ያሰብነው እኔ በዚህ ሰዓት ስማኝ በለጠ ባረግስ ኢትስ ኦኬ ብዬ አመኘ ከተፈጠረ የምቀበል ሰው ነኝ እና አይ ዶንት ኬር አይ ዶንት ማይንድ ምናምን ደስ ይለኛል። ዶ ገብቷል አይደለ? ግን ደግሞ ፕላኔ ስላልሆነ ምን ማድረግ እንዳለብኝና ምን ማድረግ እንደሌለብኝ በየትኛው መንገድ መሄድ እንዳለብኝና መሄድ እንደሌለብኝ አውቃለሁ ብዬ የማስብ ሰው ነኝ። አላረኩም፣ ምንም ነገር አላረኩም። ይሄንንም አላውቅም። የት እንዳመጣሽው እራሱ አላውቅም። እኔ ግራ የገባኝ ነው ወይ በቃ ታርክስ። ኧረ በስመ አብ ምንድን ነው አንቺ ማርገዝኩ ታዲያ ምን አለበት ብታምኝልን እኛ በቤቴ ነው አንተ እዛ ተጨማለቅ እመቤቴ አሁን ሲራጋ ወዴት እኛማ ቢሆን አንተ ወሰዱ እግዚአብሔር አንተ አራፉ በቤት አጫማለቁ አውቃችሁ ብስብሶች እንዴ በቤት እሺ ይረጋዝልን በቃ ይረጋዝ ለመቼ ይደርሳል? አሁን ፍቱ በጣም እግዚአብሔር ሆርሞኔ ማለዚ ነው የደበቅሽ ነገር ካለ ቁም ነገር የደበቅሽ ነገር ካለ ተናገር። እንኳን ደስ ያለሽ ነገር ሆነ በቃ እኛ ደስ ይላል። እሺ ይረጋዝልን በቃ ኢራንና ምናምን ሌላ ታሪክ ላይ ገብቶ እኔ ማድረግ ይመስልሻል? ስላለም ማለት ነው